እንደሚያምኑትና እንዳስቀመጡት ከሆነ እዚህ ጋር የምታዩት የድንጋይ ካብ የሎጥ ሚስት ናት ብለው ነው እነርሱ የሚያምኑት ማለት ነው። እንግዲህ እግዚአብሔር ሎጥን ከሰዶም ለቀህ ውጣ ሲለው ለቆ ሚስቱንና ቤተሰቦቹን ይዞ እየወጣ ባለበት ሰዓት ወደ ኋላ ዞራችሁ አትዩ ተብለው ነበር። ምክንያቱም ሰዶምን እግዚአብሔር እሳት እያዘነበ እያነደዳትና እየጨረሳት ስለነበር ወደ ኋላ አትዩ የተባለው ሰዶም ወደ ኋላ ሳያይ ከቤተሰቦቹ ጋር እየሄደ የሎጥ ሚስት ግን ምንድን የሆነው ብላ ጓግታ ለወሬ ስትዞር የጨው ሐውልት አድርጎ አስቀራት ነው የሚለው። በዚህም ደግሞ የሎጥ ሚስት ይቺ ናት ብለው ያሳያሉ ጆርዳኖች። የሎጥ ሚስት ብላችሁ ሰርች ታረጉ ቦታው የሚመራችሁ ቺንዋን ቦታ ነው። እዚህ ስፔሲፊክ ፕሌስ አስፋልት ዳርቻ ነው። በነገራችን ላይ ምንም ነገር የለው አስፋልት ዳርቻ ነው። እንደምታዩት የሙት ባህር አቅራቢያ ላይ ነው። እንግዲህ ይሄ ተራራው ከሆነ እዛ ላይ ጂኦግራፊው ላይ እንደሚናገረው ከሆነ ዞራ ስታይ የነበረውና ያኔ እግዚአብሔር እሳት አዝንቦ የጨረሳቸው ቦታ የሰዶም ከተማ ይሄ እንደነበረ ነው የሚናገረው። እነሱ ከከተማው ወጥተው በተራራው ሄደው ወደ ዋሻው እንደገቡ ይናገራል። ወደ ላይ እንደሄዱ ነው የሚነገረው ማለት ነው። በእንትኑ የሎጥ ሚስት ናት የሚሏት ቺንዋን ድንጋይ ነው እንደምታዩት የጨው ድንጋይ ማለት ነው ከላይ የምታየው። እንግዲህ ይሁን አይሁን እሱ ምንም አይነት ማስረጃ ባይኖረውም ቦታው ግን ለሙት ባህር አቅራቢያ ሙት ባህርንም ከሱ ጋር ያገናኙታል። ተረግሞ ነው ላይክ ሙት ባህር ራሱ ሙት ባህር የተባለው ተረግሞ ነው ከዛ በኋላ ምንም አይነት የሰው ህይወት እንዳይኖረውና በነገራችን ላይ የእግዚአብሔር ቁጣ የወረደባት የሰዶም ከተማ እግዚአብሔር እሳት ዲን አዝንቦ የጨረሳት የሰዶም ከተማ ከዛ በኋላ እንግዲህ ምንም ህይወት አልኖረባትም በመጽሐፍ ቅዱስ እንደተጠቀሰው ማለት ነው። ከዛ በኋላ የሰው ልጅ አልኖረባትም። አሁንም ድረስ የሰው ልጅ አይኖርባትም። ለመኖር ምቹ አይደለችም። ይሄ ከኋላ የምትመለከቱት የሙት ባህር ነው። የሙት ባህርን እንግዲህ በቀደመው ቪዲዮ አሳይቻችኋለሁ። እንግዲህ ይሄ የሙት ባህር ላይ ምንም አይነት ህይወት ያለው ነገር መኖር አይችልም። ባለው ደግሞ መልክዓ ምድራዊ አቀማመጥ ይሄም ሀሩር ስለሆነ ምንም አይነት ሰው እዚህ ቦታ ላይ ምድሩም ላይ ውሃውም ላይ መኖር አይችልም። በጣም አደገኛ የሆነ ቦታ ነውና በመጽሐፍ ቅዱስም ታሪኩ ተጠቅሷል እንግዲህ የሰዶም ከተማ። ስለዚህ የሰዶም ከተማ ይሄ ነው ብለው ነው የሚያሳዩን። እንግዲህ የኔ ማስጎብኛ ያመጣኝ እዚህ ነው። ኢንተርኔትም ቼክ ሳረግ የሰዶም ከተማ በጆርዳን በኩል ይሄ ነው። ሎጥስ ዋይፍ የሚል ደግሞ ተራራም እንዲሁ ደግሞ አከራካሪ ነው። በእስራኤል ውስጥም በፊሊስጤም በኩልም ስትመጡ ሶስት ቦታዎችን የሎጥ ቦታዎች ናቸው ወይም ደግሞ ሎጥስ ዋይፍ ተብሎ የሷ የጨው ሐውልት የሆነችበት ተራራ ነው በሚል የሚነገሩ ሶስት ቦታዎች አሉ። ሶስቱም እንግዲህ አከራካሪ ናቸው። ለየትኛውም ማስረጃ የለውም ይሄ ነው የሚባለው። ዋናው ግን ቦታው ነው። ቦታው የተቀራረበው ቦታ እንግዲህ መጽሐፍ ቅዱስ ላይ የሚጠቅሰው አንዱ ከቦታዎቹ የተቀራረቡት አንዱ ይሄ ነው ማለት ነው። ስለዚህ በዛ በእስራኤል በኩል ስትሄዱ ደግሞ ሎጥስ ዋይፍ የሚሏትን ተራራ የሆነ ስዕል ሁሉ የተሳለበት በሞዛይክ ስዕል ስለው ያሳያሉ። ቦታው ላይ ግን የተቀመጠ ምንም ማስታወሻ የለም። እንደንትን ይሄን ነው የሚያሳዩአችሁ። ሳልት ስታቹ ኦፍ ዘ ዋይፍ ብላችሁ ሰርች ስታረጉ ታገኙታላችሁ ኢንተርኔት ላይ ማለት ነው። ይህ ታሪክ የተጠቀሰው እንግዲህ በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ጀምሮ ነው። ላንብብላችሁ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም ጌታዎቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁም መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው። ወደ እርሱም አቀኑ፣ ወደ ቤቱም ገቡ። ማዕድ አቀረበላቸው፣ ቂጣንም ጋገረ፣ እነርሱም በሉ። ገናም ሳይተኙ በዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤት የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደኛ አውጣቸው አሉት። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው። እንዲህም አለ፣ ወንድሞቼ ሆይ ክፉ ነገር አታድርጉ። እነሆ ወንድን ያላወቁ 2 ሴቶች ልጆች አሉኝ። እነርሱን ላውጣላችሁ፣ እንደወደዳችሁም አድርጓቸው። በእነዚህም ሰዎች ብቻ ምንም አታድርጉ፣ እነርሱን በጣሪያዬ ጥላ ስር ገብተዋልና። እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ይፈርድ ዘንድ ይፈለጋል። አሁንም በአንተ ከሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። በቤት ደጃፍም የነበሩት ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው አሉት። እኛም ይህንን ስፍራ እናጠፋለን፣ ጩኸታቸውም በእግዚአብሔር ፊት ትልቅ ሆኗልና እናጠፋው ዘንድ እግዚአብሔር ሰዶናል አሉት። ሎጥም ወጣ፣ ልጆቹንም ለሚያገቡት ለአማቾቹ ነገራቸው። አላቸውም፣ ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክትም ሎጥን ተነሳ፣ ሚስትህንና ከዚያ ያሉትን 2 ሴቶች ልጆችህን ውሰድ፣
በከተማይቱ ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱ እጅ የሚስቱንም እጅ የሁለቱንም የሴቶች ልጆችንም እጅ ይዘው አወጡትና ከተማይቱ ውጭ ያስቀመጡት። ወደ ሜዳም ከወጣቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላም አትይ፣ በዚህ ዙሪያ ሁሉ አትቁም፣ እንዳትጠፋ ወደ ተራራው ሸሽተህ አምልጥ አሉት። ሎጥም አላቸው፣ ጌታዎቼ ሆይ እንዲህስ አይሁን፣ እነሆ ባሪያን ፊትህን ሞገስህን አግኝቷልና ነፍሴንም ለማዳን ያደርግልኝም ምሕረት አብዝተሃልና ክፉ እንዳያገኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እነሆ ይቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷ ትንሽ ከተማ አይደለችምን? እርሱም አለው፣ የተናገርሃት ከተማ እንዳላጠፋት እነሆ በዚህ ነገር ለመንኸኝ፣ ተቀብዬሃለሁ። በቶሎ ወደዚያ ሸሽተህ አምልጥ፣ ወደዚያ እስክትደርስም ድረስ ምንም አደርግ ዘንድ አልችልም። ስለዚህ የዚያችም ከተማ ስም ዞአር ተባለ። ሎጥም ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሰዶምና በገሞራ ላይ በዚያ ዘንድ ከሰማይና እሳት ዲን አዘነበ። እነዚያም ከተሞች በዙሪያቸው ያለውም ሁሉ በከተሞቹም የሚኖሩ ሁሉ የምድሩንም ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላዋ ተመለከተች፣ የጨው ሐውልትም ሆነች። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሰዶምና ወደ ገሞራ በዚያች ሀገር ወዳለው ምድር ሁሉ ተመለከተ። እነሆም የሀገሪቱ ጢስ እንደ እቶን ጢስ ሲነሳ አየ። እግዚአብሔርም እነዚያን የአገር ከተሞችም ባጠፋ ጊዜ አብርሃምን አሰበው። ሎጥም ተቀምጦበት የነበረውን ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው። ሎጥም ከዞአር ወጣ። በዞአርም ይቀመጥ ዘንድ ስለፈራ ከሁለቱ ሴቶች ልጆቹ ጋር በተራራ ተቀምጦ በዋሻም ከሁለቱ ሴቶች ልጆች ጋር ተቀመጠ ተብሎ እንግዲህ ታሪኩ በዝርዝር ተጽፏል በዚህ